ሰላም በዚህኛው ቪዲዮ ራሳችን እንዴት በጃፓንኛ እንደምናስተዋውቅ አሳያችኋለሁኝ። ሁልጊዜ ያው ኮኒቺዋ እንላለን። ኮኒቺዋ ማለት ሰላም ሄሎ ማለት ነው። ይሄ ራሳችን ስናስተዋውቅ ብቻ ሳይሆን ከሰው ጋር ስንገናኝ ሁሌ የምንለው ነገር ነው። ኮኒቺዋ እንላለን ማለት ነው። ከዛ ሀጂሜ ማሽቴ እንላለን። ሀጂሜ ማሽቴ ለመጀመሪያ ጊዜ ያየነው ሰው ጋር ስናወራ ነው ሀጂሜ ማሽቴ የምንለው። ሀጂሜ ማሽቴ ማለት ስለተገናኘን ደስ ብሎኛል፣ ስላገኘሁሽ ደስ ብሎኛል፣ ስላገኘሁ ደስ ብሎኛል ሊሆን ይችላል ማለት ለሴትም ለብዙ ቁጥርም ለሁሉም አንድ ነው ሀጂሜ ማሽቴ። ድጋሜ ከዛ ሰው ጋር ስንገናኝ ሀጂሜ ማሽቴ አንልም፣ አንዴ ነው የምንለው ማለት ነው። በእርግጥ በአማርኛ ላይ አሁን ከሰው ጋር ገና እንደተገናኘን ስላገኘው ደስ ብሎኛል አንልም፣ ስንለያይ ነው ልንል የምንችለው። ግን በጃፓንኛ ላይ ሁልጊዜ አዲስ ሰው ከሆነ ሀጂሜ ማሽቴ ብለን ቀጥሎ ስማችን እናገራለን ማለት ነው። ዋታሺ ኖ ናማይዋ ዳሽ ዴስ። ዋታሺ ማለት እኔ ማለት ነው። በጣም ጠቃሚ ነው። ዋታሺ እኔ ነው። ኖ ማለት ማለት ነው። የእኔ ስም የሚለውን የሚያሳየው ዋታሺ ኖ የእኔ፣ ናማዬዋ ናማዬ ማለት ስም ማለት ነው። ናማዬዋ ዳሽ ዴስ፣ ዴስ ነው ነው። እዚህ ዳሹ ላይ የእኛን ስም እናስገባለን ማለት ነው። ስለዚህ አሁን እኔ ዋታሺ ኖ ናማዬዋ ቢያ ዴስ ልል እችላለሁ። ዋታሺ ኖ ናማዬዋ ቢያ ዴስ ልል እችላለሁ ማለት ነው። ይሄ ስሜ እንትና ይባላል የሚለውን የሚያሳየው ዋታሺ የምትለውን ያዟት። ከዛ ዳሽ ከራ ኪማሽታ ይላል። ይሄ ዳሽ ደግሞ ከየት እንደመጣን ለማሳየት ነው። ኢትዮጵያ ከሆነ ለምሳሌ ኢትዮጵያ ከራ ኪማሽታ፣ አዲስ አበባ ከሆነ አዲስ አበባ ከራ ኪማሽታ፣ ለምሳሌ ቶኪዮ ከሆነ ቶኪዮ ከራ ኪማሽታ እያልን ያለንበትን የከተማውን ስም እንጠቅሳለን ማለት ነው። ከራ ማለት ከ ነው። ከራ ማለት ከ ማለት ነው። ኪማሽታ ነው የመጣሁት የሚለውን ነው የሚያሳየው ፓስቱን ማለት ነው። ከእንትን ነው የመጣሁት። ስለዚህ ናኒ ከራ ኪማሽታ የመጣንበትን የቦታ ስም ማስገባት ነው። ከዛ ዋታሺዋ ዳሽ ዴስ ይላል። ዋታሺ ማለት እኔ ነው። እኔ እንትን ነኝ ነው። ምንድን ነኝ የሚለውን ራሳችንን የምንገልጽበትን መንገድ በተለያየ መንገድ ልናሳይ እንችላለን። ለምሳሌ ተማሪ ከሆነ ዋታሺዋ ጋኩሴ ዴስ፣ ኦር ደግሞ አስተማሪ ከሆነ ሴንሴ ዴስ። ለምሳሌ እኔ ራሴ እንዳስተማሪ ልይና ዋታሺዋ ሴንሴ ዴስ ልል እችላለሁ ማለት ነው። ሴንሴ ዴስ። ሴንሴ ማለት ቲቸር ማለት ነው። ስለዚህ ሌላ ጋኩሴ ከሆነ ዋታሺዋ ጋኩሴ ዴስ። ዶክተር ከሆንክ ለምሳሌ ወይ ከሆናችሁ ዋታሺዋ ኢሻ ዴስ፣ ዶክተር ነኝ ማለት ነው። ከዛ የምትወዱትን ነገር ደግሞ ለመግለጽ መጨረሻ ላይ ዋታሺዋ ድጋሜ እኔ ይላል። ናኒ ጋ ዳሽ ጋ ሱኪ ዴስ። ሱኪ መውደድ ነው። ዴስ እንትን እወዳለሁ የሚለውን ለማሳየት ነው። ዋታሺዋ ለምሳሌ ሳካ ጋ ሱኪ ዴስ። ሳካ ማለት ሶከር ወይ ደግሞ እግር ኳስ ማለት ነው። ስለዚህ ዋታሺዋ ሳካ ጋ ሱኪ ዴስ። ዋታሺዋ ኤጋ ጋ ሱኪ ዴስ። ኤጋ ማለት ፊልም ነው። ፊልም እወዳለሁ ከሆነ ሌላ ማንኛውም የምንወደውን ነገር ለምሳሌ መዋኘት ከሆነ ዋታሺዋ ኦዮጉ ጋ ሱኪ ዴስ ሊሆን ይችላል። መዋኘት እወዳለሁ። ስለዚህ የምንወደውን ነገር እንደዚህ ልንናገር እንችላለን። በቀላሉ በእንደዚህ አይነት መንገድ ራሳችንን ልናስተዋውቅ እንችላለን ማለት ነው። ዋን ቱ ዋን ክላስ ለመጀመር አስባለሁኝ። ከላይ ባለው የዋትስአፕ እና የቴሌግራም አድራሻ ኮንታክት ብታደርጉኝ ተጨማሪ መረጃ ልሰጣችሁ እችላለሁኝ። በሌላ ቪዲዮ እመለሳለሁ። አመሰግናለሁ።